ሆስፒታሎች ኤምአርአይ ሲቲ ስካን ማሽን ዛሬ ያዘው ከወራት በኋላ ለምን እንደሚቀበሉ ሚስጥሩን ልንገራችሁ። የህክምና ዕቃ ዝም ብሎ ገዝቶ መጫን አይደለም። የተለያዩ ስቴፖች አሉት። ከነዛም ውስጥ የመጀመሪያው ስቴፕ ሰፕላየር ሰሌክት እናደርጋለን። ከዛ በኋላ ዕቃው ደግሞ ውድ ስለሆነ የፔመንት አሬንጅመንት እናደርጋለን። የማኑፋክቸሪንግ ታይም አለው፣ ኢንተርናሽናል ሺፕመንት ታይም አለው፣ የከስተም ክሊራንስ ፕሮሰስ አለው፣ ሬጉላቶሪ አፕሩቫል ፕሮሰስ አለው። ከዛ ኢንላንድ ትራንስፖርት፣ ኢንስታሌሽን፣ ቴስቲንግ፣ ካልብሬሽን እና ስታፍ ትሬኒንጎች አሉት። ስለዚህ እነዚህ ሁሉ ፕሮሰሶች ፕሮፐርሊ ካልተደረጉ ፕሮጀክቱ የመጓተቱ ነገር ይፈጠራል ማለት ነው። ለዚህ ነው የህክምና ዕቃ ጀስት ገዝቶ መጫን አይደለም፣ ፕሮጀክት ማናጅመንት ነው የምንለው ማለት ነው። እነዚህን ስቴፖች ሁሉ አንድ በአንድ በቀጣይ ቪዲዮ አስረዳለሁኝ። ተመሳሳይ ኮንቴንት የሚመቻችሁ ላይክ፣ ፎሎ አድርጉኝ። አመሰግናለሁ። ሆስፒታሎች ኤምአርአይ ሲቲ ስካን ማሽን ዛሬ ያዘው ከወራት በኋላ ለምን እንደሚቀበሉ ሚስጥሩን ልንገራችሁ። የህክምና ዕቃ ዝም ብሎ ገዝቶ መጫን አይደለም። የተለያዩ ስቴፖች አሉት። ከነዛም ውስጥ የመጀመሪያው ስቴፕ ሰፕላየር ሰሌክት እናደርጋለን። ከዛ በኋላ ዕቃው ደግሞ ውድ ስለሆነ የፔመንት አሬንጅመንት እናደርጋለን። የማኑፋክቸሪንግ ታይም አለው፣ ኢንተርናሽናል ሺፕመንት ታይም አለው፣ የከስተም ክሊራንስ ፕሮሰስ አለው፣ ሬጉላቶሪ አፕሩቫል ፕሮሰስ አለው። ከዛ ኢንላንድ ትራንስፖርት፣ ኢንስታሌሽን፣ ቴስቲንግ፣ ካልብሬሽን እና ስታፍ ትሬኒንጎች አሉት። ስለዚህ እነዚህ ሁሉ ፕሮሰሶች ፕሮፐርሊ ካልተደረጉ ፕሮጀክቱ የመጓተቱ ነገር ይፈጠራል ማለት ነው። ለዚህ ነው የህክምና ዕቃ ጀስት ገዝቶ መጫን አይደለም፣ ፕሮጀክት ማናጅመንት ነው የምንለው ማለት ነው። እነዚህን ስቴፖች ሁሉ አንድ በአንድ በቀጣይ ቪዲዮ አስረዳለሁኝ። ተመሳሳይ ኮንቴንት የሚመቻችሁ ላይክ፣ ፎሎ አድርጉኝ። አመሰግናለሁ።